ሰላም እንዴት ናችሁ? አለህ በሌላ ቪዲዮ ተመልሶላችኋል። የማታውቁ ሰዎች ካላችሁ አለህ ይባላለሁ። ስራዬ እናንተ ሀሳባችሁን በተለያየ ቦታ በተሻለ መንገድ መግለጽ እንድትችሉ አግዛለሁ። በዛሬ ቪዲዮ ምንድነው እንድንነጋገር የፈለኩት እኔ ንግግሬ ማሻል ሲጀምር አሁንም ደንበኞች ጋር ማስተውለው አንድ ችግር አለ። እሱን እናንተ ጋርም እንዳይገጥማችሁ ከወዲሁ ላስተምራችሁ ነው የመጣሁት። ምንድነው እንግዲህ አንድ ሰው እኔ ጋር መጥቶ በራሱ መድረክ ላይ ወጥቶ ሀሳቡን የሚገልጽበትን አቅም ለማሳደግ ሲሞክር ብዙ ነገሮች ላይ ነው የሚሰራው። ድምፅ ላይ ሊሆን ይችላል፣ ቦዲ ላንጉጅ ላይ ሊሆን ይችላል፣ ስቶሪ የሚናገርበትን መንገድ ማስተካከል ሊሆን ይችላል፣ ሀሳቡን መዋቅር የሚሰጥበት መንገድ ሊሆን ይችላል፣ ፍርሃቱን መቀነስ ሊሆን ይችላል። ብዙ ነገሮች ናቸው እና ምንድነው የምናደርገው? እነዚህ ነገሮች በሙሉ በአንድ ጊዜ ማስተር ለማድረግ በአንድ ጊዜ ለመሞከር የምንጥረው ነገር አለ። እሱ ሁለት ችግሮችን ያመጣብናል። አንደኛ ነገር አዳምጡ በደንብ። አንደኛ ነገር ጥሩ አንሆንም እዛ ነገር ላይ። ለምን? ብዙ ነገሮችን ነው በአንድ ጊዜ እየሞከርን ያለ ነው አይደለ? ሁለተኛ ደግሞ ወደኋላ እንላለን፣ ይደክመናል፣ እንሰለቻለን። ብዙ ነገሮች ያደክሙናል በአንድ ጊዜ ማስተር ለማድረግ በአንድ ጊዜ ለመማር። ይሄ ነገር እንደው ንግግርንም ከመማር ወጣ እንበልና ባለፈው ሳምንት ይመስለኛል አንድ አዲስ ልጅ እኛ ጅም ቤት ውስጥ ሲገባ ተመለከቱት እና እንዲሁ አክቲቪቲውን እያስተዋልኩት ነበረ። የሆነ ማሽን ላይ ይሄዳል፣ ሳይቆይ ይመለስና ወደ ሌላ ቦታ ይሄዳል፣ ሌላ ማሽን፣ አሁንም ደግሞ ሌላ ቦታ፣ ከዛ እሱ የሚመጣ ነው። እንዲህ ነው በቃ የምንዞረው፣ ሲዞር የነበረው። እኔም ጀማሪ በነበርኩበት ወቅት እንደዛ ነው ያለው። ስለዚህ ምን አስተማረኝ ይሄ ነገር? ጀማሪዎች ስንሆን ምንም ነገር ላይ በቃ እንጥራለን፣ ብዙ ነገሮችን በአንድ ጊዜ ለመያዝ፣ በአንድ ጊዜ ለመማር፣ በአንድ ጊዜ ማስተር ለማድረግ እንሞክራለን። እሱ ግን ሰርቭ አያደርገንም። ምንም ነገር ላይ ጎበዝ የሆነን ሰው ተመልከቱ፣ አንድ ነገር ላይ ነው ጎበዝ። አሁን ይሄ እኔ አሁን ጂም ወርክአውት ለማድረግ ሲሄድ አሁን ዛሬ ምንድን ነው የሰራሁት? እኔ ዛሬ ቸስት ነው የሰራሁት። ታውቀዋለሁ ምን እንደምሰራ። ሄጄ ቸስት ነው የምሰራው። በደንብ ቸስት ሰርቼ እመጣለሁ እንጂ ቸስት ነካክቼ ደግሞ የጀርባ ሰርቼ ከዛ ባይሴፕ ትራይሴፕስ ብዬ ይሄ ጀማሪ ስንሆን የምናደርገው ነገር ነው አይደለ? ስራ ላይ መውሰዱት እስኪ፣ ስራ ላይ መውሰዱት፣ ስራ ላይ ወሰዱት። አሁን ስራ እኔ ጀማሪ በነበርኩበት ወቅት ብዙ ስራዎችን ለመስራት በአንድ ጊዜ የሆነ ስራ እስከ 4 ሰዓት እሰራለሁ። ከዛ ደግሞ ሌላ ስራ እዚህ ጋር ብሞክር ጥሩ ነው። ከዛ ሌላ ስራ እዚህ ጋር አለ፣ ማታም እዚህ ጋር ብሞክር፣ እንዲሁ በቃ በአንድ ጊዜ ብዙ ነገሮችን ለመሞከር እንጥራለን። እሱ ግን በጊዜ እየገባችሁ ሲሄድ በደንብ እያስተዋላችሁት ስትሄዱ ልምድም እያገኛችሁ ስትሄዱ የምታሰሩት ነገር ግን በአንድ ጊዜ መማር የምንችለው ማስተር ማድረግ የምንችለው መለማመድ የምንችለው ኢቨን እንዲሁ ኮሚኒኬት ስናደርግ ከሰዎች ጋር እናንተ አሁን ወጥታችሁ ከሆኑ ሰዎች ጋር መነጋገራችሁ አይቀርም። ከሆኑ ሰዎች ጋር ትገናኛላችሁ። የዛን ጊዜም ትኩረት ማድረግ የምትችሉት አንድ ነገር ላይ ስትለማመዱን ብቻችሁን ሆናችሁ ከጓደኞቻችሁ ጋር ሆናችሁ በምትለማመዱበት ወቅት ብዙ ነገሮች በአንድ ጊዜ አይሆንም። ትመርጣላችሁ። ድምጽ ከሆነ ድምጽ ላይ ራሱ ድምጽ ሶፍት ከሆነ ቮሊዩም ጋር ነው መስራት የምትፈልገው። ቮሊዩም ከሆነ ቮሊዩምን እስክታሻሽል አንድ ሳምንት ሰጠውና በዛ ጊዜ ውስጥ እስክታሻሽል ድረስ ሌላ ነገር አትማርም። ስቶሪ ቴሊንግ አትማርም። ከዛ እዚህ ጋር ለውጣለህ ካልክ ስቶሪ ቴሊንግ ችግር አለብኝ፣ ስቶሪ ቴሊንግ በደንብ መማር አለብኝ፣ ስቶሪ መናገር እፈልጋለሁ ሊሆን ይችላል። እሱ ጋር ጎበዝ ልትሆን ይገባል። አንድ ሳምንት ሰጠው፣ ከአንድ ሳምንትም በላይ ሊሆን ይችላል። 2 ሳምንት ካላሻሻልከው ራሱን ነው የምትማረው። ሌላ ነገር አትቀጥልም። ስቶሪ ቴሊንግ ራሱ ከዛ በኋላ እሱ ጋር ጥሩ ነው ብለህ ስታስብ ወደ ቦዲ ላንጉጅ ለምሳሌ ሃንድ ጀስቸር ሊሆን ይችላል። ስለዚህ ሃንድ ጀስቸር ላይ ጥሩ ነኝ እስክትል ድረስ 1 ሳምንት ልትሰጠው ትችላለህ፣ 2 ሳምንት፣ 1 ወር፣ እሱ ማታረግ ብቻ። አንዱ ነገር ላይ ጥሩ ስንሆን ወደ ሌላው መሄድ ይሻላል። በአጠቃላይ የመድረክ ላይ ንግግራችሁን ማሻሻል የምትፈልጉ ሰዎች ከሆናችሁ ትክክለኛ ቦታ ነው ያላችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ላይክ አድርጉት፣ ጓደኞቻችሁ ታኩላችሁ። ቻው።